አሁንም እንግዲህ የጀመሩትን ቅዳሴ ቀድሰው በዛ ወንጌሉን አስተምረው ሕዝቦትን ባርከው ይሄዱ ስላቸው የልጅ ሸክም የሳዛቸው እሺ ታዘዛለሁ የመጣሁት ለመታዘዝ ነው ለመላላክ ነው በሚል እሺ ብለውኛል። አሁን የሚያስተምሩን መልአከ ምሕረት ቀሲስ ኢያስ ናቸው። ስላቸው ለእሳቸው ተናጋሪ አንደበት ለእኛ አስተዋይ ልቡና እንዲያድለን የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ወደ ቤተክርስቲያን ስንመጣ የሆነ ነገር ይዘን መሄድ እንዳለብን እንደምታውቁት ወደ ሱቅ ስትወጡ የሆነ ነገር ሸምታችሁ ልትመጡ የሆነ ነገር ገዝታችሁ ልትመጡ ነው የምትሄዱትና ቤተክርስቲያን ስንመጣ ደግሞ ለነፍሳችን የሚጠቅም ትንሽ የሆነ ነገር በረከት የምናገኝበት ድነት የምናገኝበት ፈውስ የምናገኝበት ነገር ቃሉን ሰምተን በቃሉ ስንጠቀም በቃሉ ስንመከር ፈውስ ድነት በረከት እናገኛለንና የሚተላለፈውን መልእክት የሚተላለፈውን ወንጌል በጽሙና እንድታዳምጡ በእግዚአብሔር ስም እናሳስባለን። አሁን የሚወስዳችሁ ወደ መምህራችን ወደ መልአከ ምሕረት ቀሲስ ኢያስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተከበሩ አባታችን መልአከ ብስራት መምህር ማቶት፣ በዚህ ያላችሁ የቤተክርስቲያን ሊቃውንተ ቤተክርስቲያን ካህናት አባቶች፣ ወንድሞች ዲያቆናት፣ እንዲሁ አጠቃላይ ምዕመናን በእግዚአብሔር ስም ሰላም እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። መታዘዝ ከመስዋዕት ይበልጣል ይላልና ቃሉ። እንደው ለመታዘዝ እንጂ ሊቃውንተ ቤተ ክርስቲያን በተቀመጡበት ባሉበት እንዲሁ ለመታዘዝ ያህል ነው፣ አልተዘጋጀሁበትም። ነገር ግን ያው ሁል ጊዜ ተዘጋጅታችሁ ጠብቁ የሚለው አምላካዊ ቃል ስለሚያስገድደን እንጂ እንደገና ያለንበት ደግሞ ወቅቱ የትንሣኤ ወቅት ስለሆነ የቤተ ክርስቲያን አባቶችን ትእዛዝ ለማክበር ነው። ቅዳሴ ያው ቅድሰናል በነጠበ በጎደለ እሱ ይሙላበት ብለን፣ ነገር ግን ቀሪውን ሰዓት ደግሞ ያሉት ቢያገለግሉ ደስ ይለኝ ነበር። እንግዲህ ስለተፈቀደልኝ በእግዚአብሔር ስም አመሰግናለሁኝ። ሃይማኖታዊ ግዴታ ስለሆነ ማክበር መከባበር የቤተ ክርስቲያናችን አንዱ ትውፊትና ስርዓት ስለሆነ እንግዳ ያው በእንግድነት ስለሚከበር በዛ ነው እንጂ በእውነት የደብራችን አስተዳዳሪ መልአከ ብስራት ታላቁ አባት የዚህ ቤተ ክርስቲያን አስተዳዳሪ እረኛ፣ ጠባቂ፣ መምህር፣ ሊቅ የሆኑ አባት ናቸውና በጎቹ ሁል ጊዜ ዕለት ከዕለት እንደሚጠብቁ እናውቃለን። ስለዚህ እሳቸው እያሉ እንግዲህ እንደተባለው ነውና መታዘዝ ይመጣል በማለት ነው። እንግዲህ እግዚአብሔር አምላካችን እሱ ይሄ ወቅቱ ዘመነ ትንሣኤ ነው። አሁን ያለንበት ዕለት